ማርያም ብዬ ስምሽን ልጥራው። ስለ ድንግል ማርያም መጽሐፍ ቅዱሳዊ ጥቅሶች። ያስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ ቅዱስ የሆንሽ ጽዮን ሆይ ይሉሻል። ኢሳይያስ 60:14። የወርቅ ልብስ ለብሳ ተጎናጽፋ ንግሥቲቱ በቀኝ ትቆማለች። ዳዊት 44:9። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሉቃስ 1:32። የምድር ባለጸጎች አሕዛብ በፊትሽ ይቆማሉ። መዝሙር 44:12። ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። መዝሙር 131:13። ቅድስት ድንግል ማርያም ታማልዳለች። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ጸጋን የተሞላሽ ቅድስት ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና። መልአኩ ገብርኤል። የሉቃስ ወንጌል ምዕራፍ 1:28። በሐሳብሽ ድንግል ድንግል በሥጋሽ መልአኩ ገብርኤል የመሰከረልሽ፣ አምላክ ያደረብሽ የተመላሽ ጸጋ፣ አዳም የዳነብሽ ከአውሬው መንጋጋ፣ ከሴት የተለየሽ የእግዚአብሔር ዙፋን፣ በእርሱ የሚመረጥ የአምላክ ብርሃን። አዳምን በኃጢአት ዲያብሎስ ተረክቦት በሲኦል ሲቃተት ታስሮ በእግር ብረት 5500 ሲፈጸም ዘመኑ ቃል የገባው ሊሞት በወቅት በቀኑ በድንግል አደረ ወልዶ ለእግዚአብሔር። ዲያብሎስም አለ ይህ ሰው ነው ፍጡር። በወንጌል ዮሐንስ እንደተናገረው ከአምላክ ሥራ ይህስ በእጅጉ ድንቅ ነው። አዳምን ለማዳን የተጠቀመበት ሰው ሆኖ ፈጣሪ ዓለም ያየችበት በድንግል ማኅፀን ማደሩ መዋሉ ይህ ታላቅ ምስጢር ነው ይለናል ወንጌል። አዳም የዳነበት ታላቁ ጥበብ ድንግል ማርያም ናት የመዳን ሰበብ። አሁንም በቀኙ ቆማ ምትለምን ከጌታ ከአዳኝ ምሕረት ምታሰጠን እመቤታችን ነች ለእኛም ማላጃችን። ሁሌም ምንለምናት ጠበቃ ዋሳችን። ወደ ምስራቅ ወደሚመለከው በስተውጭ ወዳለው ወደ መቅደሱ በር አወጣኝ። በሩም ተዘግቶ ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል አለኝ። ትንቢተ ሕዝቅኤል 44:1። ወላዲተ ትዕግሥት አለሽ ንስጥሮስ፣ ካደ ኢየሱስን ተምሮ ከዲያብሎስ። አይሁድ አላመኑ ጸኑ በክህደት፣ ተሰውሮባቸው የመጽሐፉ ትንቢት። አሏት ድንግልን ወልዳለች ልጆች፣ ኢየሱስም አሉት ለእርሱ ወንድሞች። ዮሴፍ ነው አባቱ ሙያው አናጢነት ብለው ተናገሩ ተሞልተው ትንቢት። በመጽሐፈ ሕዝቅኤል የተጻፈው ምስጢር በምስራቁ በኩል የቤተ መቅደስ በር አምላከ እስራኤል በውስጡ ነበር፣ ሊከፈት የማይችል ተዘግቶ የሚኖር። የእግዚአብሔር ቃል ሰውሮ ጋርዷቸው የወደቀው ሰይጣን በክደት ነዳቸው። የተዘጋውን በር ማንም የማይከፍተው ቃል እግዚአብሔር ወልድ ያደረበት ነው። የብርሃን መውጫ አንቺ የምስራቅ በር ቤተ መቅደስ የሆንሽ ለወልደ እግዚአብሔር ተብሎ በትንቢት የተነገረለት የተባለች ቅድስት የሁላችን እናት ወላዲተ አምላክ ድንግል ማርያም በእርሷ ምክንያት ነው የዳነው አዳም። በማቴዎስ ወንጌል እግዚአብሔር ይለናል እናንተን የናቀ እኔን ይንቁኛል። የናቅን በሙሉ የፈጣሪ ምርጦች ክፍት ይጠብቁናል የገሃነም ደጆች። የአስጨናቂዎችሽ ደጆች አንገታቸውን ደፍተው
ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ ቅዱስ የሆንሽ ጽዮን ይሉሻል። ኢሳይያስ 60:14 መጥምቁ ዮሐንስ ሳለ በማኅፀን ጽንሱ የዘለለው ሲሰማ ድምፅሽን እናቱም ኤልሳቤጥ በመንፈስ ተሞልታ ብላ አወደሰች እናቱ የጌታ። በመዝሙረ ዳዊት ተጽፎ እንደሚገኝ ወርቅ ተጎናጽፋ የምትቆም በጌታ ቀኝ ንግሥቲቱ ያላት የተቀኘላት ድንግል ማርያም ናት የኢየሱስ እናት። ወደ እግሮችሽ ጫማ ሁሉም ይሰግዳሉ። ማርያም የእኛም ማማ አማልጅን ይላሉ። አስጨናቂዎችሽ የናቁሽ በሙሉ ተማምነው ምልጃሽን ወደ አንቺ ይመጣሉ። የምድር ባለጠጎች አሕዛብም ሁሉ መሪ ነገሥታቶች ፈጥነው ይሮጣሉ። በትላንት ስድባቸው ጸጸት ያበዛሉ። ተደፍቶ አንገታቸው በእንባ ይረጥባሉ። እመቤቴ ማርያም ጽዮን እናታችን ብለው ያለቅሳሉ። ማሪን ይቅር በይ የእግዚአብሔር ከተማ ይሉሻል ቅዱስ። ሊፈጸም ግድ ነው ትንቢተ ኢሳይያስ። እኛስ እንሰግዳለን በጸጋ ስግደት፣ እናከብራታለን የጌታን እናት። እናምንባታለን ታሰጣለች ምሕረት፣ እናስባታለን ዘወትር በጸሎት። እናነግሣታለን በልደት በህልፈት። ይህ ነው ትምህርታችን የነበረ ከጥንት። በጥንቷ ኦርቶዶክስ ሚካሄደው ሥርዓት ከኢየሱስ ክርስቶስ ተምረው ሐዋርያት ሲወርድ ሲዋረድ ከኛ የደረሰው ቀጥተኛው መንገድ የገነት ቁልፍ ነው። ማርያም ብዬ ስምሽን ልጥራው የገነት ቁልፍ። የመጽሐፉ አዘጋጅ አያሌው ስነ ጊዮርጊስ፣ ስዊዘርላንድ።